አሁን ወንድማችን ሁሉም ሰላም እንዳለው አብዛኛው ሆቴሎች ጓያን ፕሪፈር ያደርጋሉ። ምክንያታቸው ደግሞ ዋጋ ስለሚቀንስ ነው። እባካችሁን ውጭ ሽሮ የምትበሉ ሰዎች ጤናችሁን ከፈለጋችሁ፣ ነፍሰ ጡሮች ለልጆቻችሁ ጤና ከፈለጋችሁ፣ ለራሳችሁም እናት አባቶች፣ ወጣቶችም ኢቭን ወጣቶች ብዙ ወጣቶች ያለ እድሜያቸው እግሬን አመመኝ፣ ጉልበቴን፣ ወገቤን የሚሉት በዚህ ምክንያት ነው። አንደኛ ያለ ፍቃዳቸው ምን እንደሚበሉ ሳያውቁ ስለሚበሉት ሆቴሎች ለራሳቸው ሁሉንም ሆቴሎች አላልኩም የሚጠቀሙ ግን አለ ብሏል ወንድማችን። እሱ የሚያስረክባቸው ሆቴሎች ስላሉ ማለት ነው፣ ምግብ ቤቶችም ቢሆኑ። ስለዚህ ጓያ በፍጹም አይመከርም። አጥንትን በጣም ያሳሳል። የአጥንት ላይ ከፍተኛ ጉዳት ያመጣል። እዚህ ጋር ያውም ደስ የሚለኝ ሞር የአጥንት ስፔሻሊስት መጥቶ ቢናገር ወጥቶ ደስ ይለኛል። ክፍለ ሀገር ላይ ብዙ እናቶች ብዙ ህፃናቶች ያለ ፍቃዳቸው ታማሚ ሆነዋል። በዚህ ምክንያት በዚህ በምታዩት ጓያ ተብሎ ሽሮ እንደ ሽሮ የምንመገበው ጥሬ እህል ማለት ነው። ስለዚህ እባካችሁን እጅግ በጣም ለጤናችን ጠንቅ ነው። ስፔሻሊ ለአጥንታችን በፍጹም አይመከርም። ህፃናትን የምታበሉ ትኖራላችሁ፣ ሳታውቁትም ቢሆን አውቃችሁ የግዢ ባልትና የምትገዙ ከምንድን ነው የሚዘጋጀው? 100% ከአተር ወይ ከሽምብራ ነው ወይ ሚለውን በደንብ ቼክ አድርጉ። ቢቻል የሽምብራ ብሉ። ለብዙ በሽተኞችም ይጠቅማል። ብዙ ፕሮቲንም ብዙ ቫይታሚኖችም ፎሊክም ብዙ አይነት ነገር አለው። ስለዚህ ይሄንን ግን በዋነኝነት አትጠቀሙ ላለሁኝ። እጅግ በጣም አደገኛ ነው። እኔ ድሮ ማቀው ለከብት እንደሚሰጥ ድሮ ላይ እና አሁን ላይም እንግዲህ ለምግብነት እየዋለም እንደሆነ ሰምተናል። እባካችሁ አታድርጉት።